ለአንድ ሰው ምን ይረባዋል የሚጠቅመዋል? እግዚአብሔር የሚከፍለው ምንድነው? እንደ ስራው ነው። ስራ ደግሞ ሰው መስራት ይችላል፣ ማንም አልተከለከለም። ስለዚህ እንደ ስራችን የሚከፍለን እንድንሰራም ፈቃድ ስላለን እንዳንሰራም ፈቃድ ስላለን ነው። ስለዚህ ይሄን ይመስላል ማለት ነው። ነፃ ፈቃድ የሚባለው ይሄን ነው። ያ ካልሆነ ግን ፍርድ የሚባልም አይኖርም። የጻድቃን ክብርና ያጣን ኩነኔ የሚባልም አይኖርም። ይከሌ ደግ ነው ተብሎ ክብርም አይገባውም። ምክንያቱም እግዚአብሔር ያዘዘውን ከሆነ ወይም ደግሞ እግዚአብሔር በራሱ ያለ ነፃ ፈቃዱ እግዚአብሔር አስገድዶት ወይም ደግሞ እንደ መኪና እየነዳው ወይም ደግሞ እንደ ረሆቦት ወይ ደግሞ በሆነ ነገር ዝም ብሎ እንደ ማሽን ሰው እየተመራ ብቻ ከሆነ የሰራው የራሱ ነፃ ፈቃድ ከሌለው ክብርም የለውም። ያኛውን ባለመስራቱ መቀጣት የለበትም። ለምን? እግዚአብሔር የወሰነለትን ነው የሰራው። እግዚአብሔር የወሰነለትን ከሰራ አንድ ሰው ለምን ይቀጣል? ጻድቃን እኮ የሚከብሩት እግዚአብሔር ያዘዛቸውን ስርዓት በራሳቸው ፈቃድ ምን ስላሉ ስለሰሩ ነው የሚሸለሙት የሚከብሩት። እና ይሄን ይመስላል ማለት ነው። እሺ የይሁዳ ነፃ ፈቃድ ነበረው ወይ? እግዚአብሔር ያለፈውን አሁን ያለውንና የሚመጣውን ያውቃል አይደል? እግዚአብሔር የሚመጣውንም የሚያውቅ ከሆነ የኛንም የሚሆነውን የወደፊታችንን ተወሰነ ማለት አይደለም ወይ? በጣም ጥሩ። መጀመሪያ እግዚአብሔር ወደፊት የሚሆነውን የሚያውቅ ከሆነ በእኛ ህይወት የሚፈጸውን ሁሉንም የሚያውቅ ከሆነ አስቀድመው ወሰነው ማለት አይደለም ወይ ነው ጥያቄው። አይደለም። አሁን አይደለም። እኛ ለምሳሌ አንድ ሰው ለምሳሌ ሊታመም ይችላል። ሐኪም ቤት ሊሄድ ይችላል። ሐኪም ቤት ከሄደ በኋላ ሰውየው የማይድን ከሆነ ይሄ ሰው መድኃኒት የያዘው በሽታ መድኃኒት የሌለው ነው ወይም ከአቅም በላይ ጎርቶታል መዳን አይችልም ቢል ዶክተሩ ስላወቀውን ሰውየው የታመመው ይባላል? አይባልም። ማወቅና መወሰን ይለያያል። ለምሳሌ አንድ ሰው ፎቅ ላይ ተራራ ላይ ሊወጣ ይችላል። ተራራ ላይ ሆኖ በግራ በኩል አንድ መኪና ሊመጣ ይችላል፣ በቀኝ በኩል አንድ መኪና ሊመጣ ይችላል። ሁለቱ እንደሚጋጩ እንዳልተያዩ ገምቶ ኧረ ሊጋጭ ነው ብሎ ሊጮህ ይችላል። ከዛ ቢጋጭው አንተ ተራራ ላይ ሆኖ ስለ ጮህኩ ነው እነዚህ መኪኖች እየተጋጩት ይባላል? አይባልም። ለምሳሌም ደግሞ ሌላው ደግሞ እግዚአብሔርም እንደዚያው ነው። ያወቀው ሁሉ እግዚአብሔር እኛ ስለምንሰራው አወቀ እንጂ እግዚአብሔር ስላወቀ አስገድዶ ያወቀውን ሁሉ ያሰራን። እግዚአብሔር የሚያውቃቸው ብዙ የማናደርጋቸው ነገሮች አሉ። እግዚአብሔር የሚያውቃቸው እኛ ደግሞ የማናውቃቸው ብዙ ነገሮች አሉ። እግዚአብሔር ስላወቃቸው ግዴታ እነዚያ ሁሉ ነገሮች መስራት አለብን አይባልም። እኛ መስራት የምንችለውን ወይ ደግሞ መስራት የፈለግነውን ነው እንጂ የምንሰራው እኛ መስራት የፈለግነውን እኛ የደረስንበትን ያወቅነውን ነው እንጂ የምንሰራው እግዚአብሔር ያወቀው ሁሉ በእኛ ላይ አይሆንም። እግዚአብሔር ያወቀው ሁሉ ምን አይልም? በእኛ ላይ አይሆንም። ያ ከሆነማ እግዚአብሔር ያወቀው ሁሉ በእኛ ላይ ይፈጸማል ከተባለ በጣም ከባድ ነው። እንደሱ አይደለም። እኛም ወደ ሌላ ባህሪ ልንቀይር ነው ማለት። ስለዚህ እኛ የማናውቀው እግዚአብሔር የሚያውቀው ብዙ ነገር አለ። ስላወቀው ግን እግዚአብሔር ያወቀው በሙሉ እኛ አደረግነው ማለት አይደለም። እኛ የምንሰራው በአእምሯችን ያወቅነውን ምን ያለውን በአእምሯችን ያወቅነው አንድ ነገር ለምሳሌ እንደሌለ ካላወቅነው ራሱ አንሰራው። ለምሳሌ በአንዱ ሀገር ያለ የኃጢአት ልምድ በሌላ ሀገር ላይኖር ይችላል። ለምን? እነዚያ ሰዎች ስላላወቁት ምን አይሰሩትም። በሌላ ሀገር ያሉ ሰዎች የሚሰሩት የኃጢአት አይነት በሌላ ሀገር ያሉ ሰዎች ደግሞ ላይሰሩት ይችላሉ። ለምን? እነዚህ ሀገር ስለማያውቁት አልሰሩትም። እነዚህ ሀገር ደግሞ ምን ስላወቁት ሰሩት ማለት ነው። እና እንደዚህ ነው። እኛ ያወቅነውን ጽድቅ እንሰራለን፣ ያወቅነውንም ኃጢአት እንሰራለን በራሳችን እንጂ እግዚአብሔር ያወቀውን ሁሉ እኛ መስራት አንችልም። እግዚአብሔር ያወቀው ሁሉ በእኛ አይፈጸምም ማለት ነው። ስለዚህ እግዚአብሔር አስቀድሞ ስላወቀ ሁሉንም ነገር ወሰነብን ማለት አይደለም። ያማ ከሆነ ነገርኳችሁ እኮ መልካም ስራ ስለሰራን ለምን ይሸልመናል? ክፉ ስራ ስለሰራንስ ለምን ይኮነነናል? እግዚአብሔር ራሱ የወሰነብንን ከሆነ ምንሰራው ምንድን ነው? ራሱ አሰሩተን ኃጢአቱንም ራሱ አሰሩተን ራሱ የሚፈርድብን ከሆነ እግዚአብሔርን በጣም ጨካኝ ልናስብለው ነው ማለት ነው። ጽድቁን ደግሞ ራሱ አሰሩተን የእኛ ምንም ድርሻ ሳይኖርበት አሰሩተን ምን ከሆነ የሚሸልመን ከሆነ ለክፎች ለተወሰኑት የሚያዳላ ለተወሰኑት ደግሞ የሚጨክን ሰው ልናደርገው ማለት እግዚአብሔር እንደዛ አይነት ልናደርግ እግዚአብሔር ደግሞ እንደዚህ አይነት ባህሪ የለውም። እና በጥቅሉ እግዚአብሔር ያወቀውን ሁሉ እኛ እንሰራለን ማለት አይደለም። እግዚአብሔር አስቀድሞ አወቀ ማለትም ግዴታ እኛ ላይ ተፈጸመ ማለት አይደለም። እኛ ላይ እግዚአብሔር ያወቀው በሙሉ እኛ ላይ ከተፈጸመ ስንት ነገር አለ፣ እኛ የማናውቀው ስንት ነገር አለ። ሁሉም እኛ ላይ ይፈጸማል ማለት አይደለም። እንደ ምሳሌም ነገርኩ። እንደ ምሳሌ ማለት ለምንድን ነው? በአንድ በኩል ሌላ ገዳማት የሚሰራ የትሩፋት አይነት ሊኖር ይችላል። የሆነ አገር የሆነ ጥበብ ሊኖር ይችላል።
የሆነ ስልጣኔ ሊኖር ይችላል። ሌላ ሀገር ደግሞ ያሉ ሰዎች አይሰሩትም። ያንን እግዚአብሔር ስለማያውቀው አይደለም የሰሩት። እግዚአብሔር ሁሉን ያውቀዋል፣ ግን ሰዎቹ ስላላወቁት ነው። ሰዎቹ ስላላወቁ ውጭ ሀገር ያለ በጣም የብዙ የፋብሪካ ስራ አለ አይደል? ኢትዮጵያ ውስጥ አይሰራም። ለምንድን ነው? እግዚአብሔር ስለሚያውቀው አይደለም፣ እኛ ስለማናውቀው ነው። እንደገናም ደግሞ ነገርኩ፣ በከተማ ያለው ኃጢአት ገጠር ላይ ይሰራ ይችላል። ለምን? እግዚአብሔር ስለማያውቀው አይደለም። የገጠር ያለው ሰው ያንን ስላለመደው ነው። ገጠር ውስጥ ያለው ባህል ደግሞ ከተማ ላይ ይሰራ ይችላል። ለምንድን ነው ከተባለ ከተማ ያለው ሰው ገጠር ያለውን ነገር ስላላወቀ ነው እንጂ ያልሰራው እግዚአብሔር ስላላወቀው አይደለም። እና እግዚአብሔር አስቀድሞ ስላወቀው ሁሉም ነገር በእኛ ላይ ይፈጸማል ማለት አይደለም። መወሰንና ማወቅ ይለያያል። መወሰንና ምን ማለት ማወቅ ይለያያል። ማወቅ ማለት አውቆ እኛ የምንሰራውን ሁሉንም ነገር ያያል። ምክንያቱም እግዚአብሔር ነገና ዛሬ የሚባል ነገር የለም። ሁሉም ዛሬ ነው በሱ ፊት። ቀንም ማታም ሌሊትም የተፈጠሩት ለእኛ ነው። ዓመትም እየተፈጠረው ለእኛ ነው። ነገ ከነገ ወዲያ የምንለው ቀኖቶች በሙሉ የሚያገለግሉት ለእኛ ነው እንጂ ሁሉም በፊቱ የተሰጣ ነው። ወኩሉ ስጡህ በሀቤሁ እኮ ነው ወአልቦ ዘያመስጥ እምኔሁ ቅዱስ ጳውሎስ ከእጁ የሚያበልጥ የለም። ምክንያቱም ፍጥረታት ሁሉ በፊቱ የተሰጣ ስጦ ነውና ይላል። በፊት ላይ የተሰጣን ጨርቅ የተሰጣን ስጦ ታየዋለህ። እግዚአብሔር ሁሉን ፍጥረታት እንደዛ ያያል። እግዚአብሔር አየ ማለት ግን እግዚአብሔር ያየውን በሙሉ እግዚአብሔር ያውቀውን በሙሉ እኛ መስራት አንችልም እና እኛ የምናውቀውን እንሰራለን እንጂ እግዚአብሔር የሚያውቀውን ሁሉን አንሰራም ነው። ከዚህ ጋር ተያይዞ ምንድነው የተባለው? ይሁዳ ነጻ ፈቃድ ነበረው ወይ? አዎ ነበረው። ይሁዳ ነጻ ፈቃድ ነበረው። እንደ ማንኛውም ሰው ነጻ ፈቃድ ነበረው። ንስሐ ግባ ብሎታል እኮ። ንስሐ ግባ ያለው ነጻ ፈቃድ ስላለው ነው። ነጻ ፈቃድ ባይኖረው ለምን ንስሐ ግባ ይለዋል? ነጻ ፈቃድ ስላለውም ነው። ንስሐ አልገባም ብሎ ታንቆ የሞተው በራሱ ምርጫ ነው። ዛፊቱ እንኳን ነስህ ከመሆከ ጴጥሮስ፣ እንደ ወንድምህ እንደ ጴጥሮስ ንስሐ ግባ አለችው። እሺ ብሎ ወርዶ ንስሐ እንደ መግባት ያስተማርከኝ እግዚአብሔር የተመሰገንክ፣ በለዓምን በአህያ ያስተማርከው እኔን ደግሞ በዚህ ዛፍ አድረህ አስተማርከኝ ብሎ እንደመመለስ ምንድን ነው ያለው? የነገሯትን ትታ ያልነገሯትን ታወራለች ብሎ ከዛፊቱ ወርዶ ወደ ሌላ ዛፍ ሊታነቅ ነው ሄደው። እሷም ነስህ አለችው። ሶስተኛ ዛፍ ላይ ሲሰቀል እንግዲህ የማልመለስ ከሆንክ ብላ ፈጥፍታ ወረወረችው። ከዛ ሰውነቱ ቆሰለ፣ አበጠ። እሱ ጥበቡ ምንድነው? ጌታ ነፍሳትን ወደ ሲኦል ወርዶ ከማውጣቱ በፊት እኔም ልውረድና አውሮ እንዲያወጣኝ ብሎ ነው ያሰበው። ስለዚህ የራሱ ተንኮል ነው እንጂ ሳያድነው የቀረ ነጻ ፈቃድ አለው። የራሱ ተንኮል ነው። ንስሐውን እኮ ለምሳሌ ንጹሕ ደም አፍስሻለሁ መልካም ነገር አላደረኩም ብሎ እኮ አዘነ ይላል። ወሶበ ረእየ እንዘ ያሰርህዎ ይላል እኮ። ሲያደክሙትና መከራ ሲያጸኑበት አይቶ ተጸጸተ ይላል። ያን ጸጸቱን ግን በዚያው ቀጥሎበት እንደ ጴጥሮስ ዝም ብሎ ሳይታነቅ አልቅሶ ቢሆን ይችል ነበረ። ግን አልፈልግም ብሎ በጥበብ ነው። ምን ጊዜም ኃጢአተኛ ሰው ልንገራቸው፣ ትዕቢተኛ ሰው ለራሱ ምክንያትን ያበጃል። በእንዲህ አይነት ጥበብ ግን እግዚአብሔር ማሸነፍ አይቻልም። መዳን የሚቻለው እግዚአብሔር ያስቀመጠልናል። መዳን ከፈለጋችሁ ንስሐ ግቡ ብሎናል። ንስሐ መግባት ነው። አምናችሁ ተጠመቁ ብሎናል። ያልተጠመቁ አምነው መጠመቅ ነው። ከዛ ስጋዬን ደሜን የበላ የዘላለም ሕይወት አለ ብሎናል። ሕይወትን የምንፈልግ ከሆነ ስጋውን ደግሞ መቀበል ነው። ሕይወትን ማንፈልግ ከሆነ ደግሞ ስጋውን ደግሞ አለመቀበል እንችላለን። ስለዚህ ምርጫ ፈቃድ ስላለው፣ ፈቃድ ባይኖርማ እግዚአብሔርም አይኮንነውም ነበረ፣ እግዚአብሔርም አይቀጣውም ነበረ። ስለዚህ ንስሐ ግባ ተብሎ እምቢ ስላለን ሄደው። ዛሬም ቢሆን ጌታችን ብሏል እኮ የሉቃስ ወንጌል ምዕራፍ 13 ላይ መስዋዕት እየሰዉ ሳሉ ሰዎች መጥተው የጲላጦስ ወታደር መጥተው ደማቸውን ከመስዋዕታቸው ጋር ቀላቀሉ፣ ታረዷቸው ብለው ነገሩት። ከዛ በአካባቢ ያለው ሰው ምንድነው ያለው? እነዚህ ሰዎች ምን አይነት ኃጢአት ቢሰሩ ነው በዓል በሚያደርጉበት የሁሉ መከራ የደረሰባቸው አለ። ጌታም ምንድነው ያለው? በእውነት እነዚህ ሰዎች በኢየሩሳሌም ካሉ ሰዎች ይልቅ ወይም በገሊላ ካሉ ሰዎች ሁሉ ይልቅ ኃጢአት ስለሰሩ አይደለም። ምን ያለው? ኃጢአት ስለሰሩ አይደለም። ምንድነው ያለው? እናንተም ንስሐ ካልገባችሁ ምን ትላላችሁ? ትጠፋላችሁ። ይሁዳ ንስሐ አልገባም ብሎ እንደ ጴጥሮስ ንስሐ አልገባም ብሎ ጠፍቷል አይደል? ከዛ ምን አለን? እናንተም ንስሐ ካልገባችሁ ምን ትላላችሁ? ትጠፋላችሁ። ይህን ትምህርት አስተምሮናል። ከገባችሁ ትድናላችሁ ብሎናል። ካልገባችሁ ምን ትላላችሁ? ትጠፋላችሁ። ይህን ትምህርት ተምረናል። ስለዚህ መዳን የሚፈልግ ሰው ንስሐ መግባት፣ የዘላለም ሕይወትን ማግኘት የሚፈልግ ሰው ስጋው ደሙን መቀበል፣ መብራቱን አብርቶ ሙሽራው ክርስቶስን ተቀብሎ ከሙሽራው ጋር ወደ ሰርግ መንግሥተ ሰማያት መግባት የሚፈልግ ሰው በመልካም ስራ የነፍሱን መብራት ማብራት ነው እንጂ የሚያስፈልገው እግዚአብሔር ግልጥ ያለ ትምህርት አስተምሮ እያለ እንደዚህ ከሆነ የሆነ ምክንያት እያመካኝ አለመስራት በኋላ ከፍዳ ከመከራ ከቅጣት አያድንም። እግዚአብሔር በግልጥ ነው ያስተማረው። እግዚአብሔር በግልጥ ነው የነገረን። ምን ብሏል? ለምሳሌ ስጋዬን የበላ አለ የዘላለም ሕይወት አለው። ስጋዬን ያልበላስ ምን የለውም? የዘላለም ሕይወት የለውም። ስለዚህ አሁን እዚህ ጋር
ክብርም አለ፣ ሕግም አለ፣ ምርጫም አለ። የበላህ ከበላህ አከብርሃለሁ እያለህ ነው። ከበላህ ማለት ነው። ካልበላህ ደግሞ ክብር የለህም፣ የዘላለም ሕይወት የለህም እያለ ምርጫ እየሰጠን ነው። ይሄ እኮ ምርጫ እየሰጠን ነው። ለምሳሌ ትጉህ ወጸልዩ ከመ ይትባኡ ውስተ መንሱት፣ ወደ መከራ፣ ወደ ክህደት፣ ወደ ገሃነም እንዳትገቡ ምን በሉ ጸልዩ አለ። ከጸለይክ ከገሃነም ትድናለህ እያለም፣ ካልጸለይክ ደግሞ ከገሃነም አትድንም ነው። ለምሳሌ ጽድቃችሁ ከጸሐፍትና ከፈሪሳውያን ካልበለጠ ይላል የማቴዎስ ወንጌል ምዕራፍ 5 ላይ ጽድቃችሁ ከጸሐፍትና ከፈሪሳውያን ካልበለጠ የት አትገቡ? መንግሥተ ሰማያት የእግዚአብሔር መንግሥት አታዩዋትም ይላል። አሁን ይሄ ምንድን ነው? የእግዚአብሔር መንግሥት አታዩዋትም ካለን አንተ ጽድቅህን ሰርተህ ከጸሐፍት ከፈሪሳውያን ማለት እነሱ የሽንገላ የሆነ የሐሰት ፍቅር አላቸው፣ ያንተ የእውነት ፍቅር ከሌለ ማለት ነው። የሐሰት ጸሎት፣ የአስመሳይነት ጸሎት አላቸው፣ የውዳሴ ከንቱ የሆነ አገልግሎት አላቸው። እሱን ትተህ አንተ ግን የእውነት የሆነ አገልግሎትና ፍቅር ጸሎት ካለ መንግሥተ ሰማያት ትገባለህ ነው። ይህን ከሌለ ደግሞ አትገባም እያለ ምርጫ ነው እየሰጠን ያለ ምርጫ ነው እየሰጠን ያለ። ለምሳሌ አንድ ድርጅት ይህን ያሟላ ሰው ካለ እቀጥራለሁ ብሎ መግለጫ ያወጣል አይደል? ያን ሰውየው አሁን ምርጫ እየሰጠ ነው። ማሟላት የሚያሟላ ሰው ካለ እቀጥራለሁ ካለ መቀጠር የሚፈልግ ሰው ሄዶ ምን ማለት ነው? ድርጅት ያወጣውን መስፈርት አሟልቶ ሄዶ መቀጠር ነው። እግዚአብሔርም መንግሥተ ሰማያት የምንገባበትን ሕግና መስፈርት ስርዓት አስቀምጦልናል። ያንን አሟልተን መግባት ነው። ምን አለ? ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ምን ይላል? ይፈረድበታል። ይህ ሁሉ የእኛ ምርጫ ነው። እድናለሁ ካልክ ታምናለህ፣ ትጠመቃለህ። አልድንም እንዲፈረድብኝ እፈልጋለሁ ካልክ ደግሞ አታምንም፣ አትጠመቅም። ስለዚህ ምርጫው እኛ ጋር ነው ያለው። ስለዚህ ለሰው ልጅ ሙሉ ምርጫ ነው የተሰጠው። በወንጌል ላይ የተጻፉት ሕጎችን በሙሉ እኛ ከፈለገን ሰርተናቸው፣ ከወደድን ሰርተናቸው ምን እንላለን? መንግሥተ ሰማያት እንገባለን። ካልሰራናቸው ደግሞ እንቀጣለን። የምንቀጣው ግን እግዚአብሔር ክፉ ስለሆነ አይደለም፣ ለመዳን የሚያስፈልጉ ነገሮችን ስላልሰራን ነው ማለት ነው። እና የራሳችን ምርጫ ነው እንጂ እንዲህ ያለ ነገር በእርግጥ አንዳንድ ሰዎች ለስራ የሚመረጡ ሰዎች ሊኖሩ ይችላሉ። ሐዋርያትን ለምሳሌ ለትምህርት ተመርጠዋል። ነቢያትን ለትንቢት ተመርጠዋል። መምህራንን ደግሞ ለመምህርነት፣ ጳጳሳትን ለጳጳስና፣ መነኮሳትን ለመንኩስና ሊመረጡ ይችላሉ። ባለትዳሮችም ደግሞ ለጋብቻ ይመረጣሉ። በመንግሥተ ሰማያትና ክብር በማግኘት በኩል ግን ለሁሉም አድሎ የለም። በመንግሥተ ሰማያት ክብር በማግኘትና የሥራ ድርሻ ሊለያይ ይችላል። አንዱም የሚዘምር ከሆነ አንዱ ሊያስተምር ይችላል። ወኩልክሙ በበይናቲክሙ ተልአኩ እለሄትም ይሄሩ መሃሩ። ቅዱስ ጴጥሮስ ሁላችሁም በየድርሻችሁ አገልግሉ፣ ማስተማር የምትችሉ አስተምሩ፣ የምትመክሩ ምከሩ፣ የምትገስጹ ገስጹ ብሏል። እንግዲህ ስራ ብዙ አይነት ስራ አለ። ጌታ ምን ብሏል? እስመ ውስተ ቤት አቡየ ብዙ ባይደር ወምዕራፍ ቦቱ፣ በአባቴ ቤት ብዙ ማደሪያና ማረፊያ አለ ማለት ብዙ ማደሪያ ያላት አንዷን መንግሥተ ሰማያት ነው። ብዙ ቤት ያላት አንዷን መንግሥተ ሰማያትን ነው። ለምን ብዙ አላት ከተባለ በብዙ የተጋድሎ አይነት፣ በብዙ የሥራ አይነት፣ በብዙ የመልካም ሥራ አይነት ስለምትወረድ ግማሹ ምጽዋት እንዲመጸውት ሀብት ይሰጠዋል። ግማሹ እንዲያስተምር ትምህርት ይሰጠዋል። ግማሹ እንዲያስተዳድር ሹመት ይሰጠዋል። ግማሹ እንዲጸልይ ምንኩስና ይሰጠዋል። ግማሹ ልጆች እንዲወልድ ትዳር ይሰጠዋል። መልካም ስራ ይሰራል በዚያ ማለት ነው። ግማሹ ካህን ይሆናል፣ ግማሹ ንጉሥ ይሆናል። ግማሹ በዓለም ኑሮ ዘር ያስቀጥላል፣ ግማሹ በገዳም ሆኖ ይጸልያል። ይሄ የሥራ ድርሻ የሥራ አይነት ብዙ ሊሆን ይችላል እንጂ ጸጋን በማግኘት ግን መንግሥተ ሰማያትን በመውረስ ግን ለማንም አልተከለከለም። ለዓይነ ስውሩም፣ ለአካለ ጎደሎም፣ ለሴቱም፣ ለወንዱም፣ ለሁሉም ሰው አጠቃላይ ለፍጥረት መንግሥተ ሰማያት ሰነያ ማእከሌክሙ፣ መንግሥተ ሰማያት በመካከላችሁ ናት ነው የተባለችው። ስለዚህ መንግሥተ ሰማያት እንድንገባ የተፈቀዱልን ነገሮች አሉ። ምስጢራትን መፈጸም፣ ከምስጢራት በኋላ መልካም ትሩፋትን በትሩፋት ጸጋ መንፈስ ቅዱስን መቀበል፣ መልካም ስራ ሰርቶ መንግሥተ ሰማያት መግባት ነው እና ይሄ ነው ያዘዘን። ክርስቶስን ካስያዘ በኋላ ያለው መጀመሪያስ ክርስቶስን ያለማስያዝ ነጻ ፈቃድ ነበረው? ክርስቶስን ያለማስያዝ ነጻ ፈቃድ ነበረው። ክርስቶስን ወደዚህ ዓለም የመጣው ይሁዳ ያስይዘኛል ብሎ አይደለም የመጣው። ክርስቶስ ለእኛ ሊሞት መጥቷል። አይሁዶችም መጀመሪያ ይሁዳ ይዞ ይሰጠናል ብለው አይደለም የተማከሩት። አይሁዶችም ሲማከሩ መጀመሪያውኑ እንይዘዋለን እንገለዋለን ብለው ነው እንጂ የተማከሩት ይሁዳ አስይዞ እንደሚሰጣቸው አያውቁም ነበረ። እንዲያውም ምንድን ነው ያሉት? ካያችሁት በዚህ በዓል መጥቶ ኢየሱስን ካያችሁት ምን በሉት? ይዛችሁ ወደኛ አምጡ እያሉ ብዙ ጊዜ ሰዎች ልከዋል። ወታደሮችን የላኩበት ጊዜ ያለ፣ አደባባይ ቁመን በበዓሉ ለፋሲካ በዓል ማለት በእስራኤል ዘንድ አዋጅ አለ። 3 ጊዜ
የእስራኤል ሕዝብ በሙሉ ለበዓል መውጣት ግዴታ አለበት። ግዴታ ማለት ነው። ካልወጣ ሰው ይቀጣል። ግዴታ መውጣት አለበት። ለፋሲካ፣ ለበዓለ መጸለትና ለበዓለ ሰዊት ለ3 ቀናት ግዴታ በዓመት 3 ጊዜ የእስራኤል ዘር በሙሉ ለበዓል መውጣት አለበት። ካልወጣ ይቀጣል። ኦሪት ታዛለች እንዲቀጣ። ስለዚህ ሕዝቡ ሁሉ ይወጣ ነበር እና ምን አሉ? ወባህቱ ይኩን በበዓል ከመይታወኩ ህዝቡ እንዳይታወኩ እንዳይበጠበጡ፣ ነገር ግን ከበዓል ውጪ እንይዘዋለን ብለው መከሩ ይላል። በምን እንግደለው እያሉ ሲማከሩ ነበር። ግማሽ እንስቀለው፣ ግማሽ በድንጋይ እንውገረው፣ ግማሽ ገደል እንክተተው፣ የተለያየ የክፋት ምክራቸውን ሲመክሩ ቆይተው በመጨረሻ ላይ እንስቀለው በሚል ስቃዩ እንዲጸና በመስቀል ሰቅለን እንግደለው የሚለውን የመስቀልን ስቅላት መረጡ። የመስቀልን ስቅላት ከዚያ ሁሉ የመከራ አይነት የመረጡበት ምክንያቱ ምንድን ነው? ብዙ እንዲያሰቃዩት ነው። ስቃዩ እንዲጸና ነው። ምክንያቱም በመስቀል ስንት ሰዓት ነው የቆየው? መከራ ሲቀበል ከ6 ሰዓት እስከ 9 ሰዓት ድረስ ነው መስቀል ላይ የቆየው። ከግርፋቱና የተለያየ ስቃይ ከተቀበለው ስቃይ ውጭ ሆኖ መስቀል ላይ ብቻ 3 ሰዓት ተሰቃይቷል። የጋሉ ብረቶች ጭንቅላት ውስጥ ገብተው በመዶሻ መተውበት፣ እጆቹ ተቸንክረው፣ ጀርባው ተገርፎ፣ ሰውነቱ ሁሉ ደም በደም ተነክሮ፣ አጠቃላይ ስጋው ሁሉ በጅራፉ ብዛት የተነሳ ተገፎ ወድቆ፣ አጥንቱ እየተቆጠረ ነጭ ሆኖ እየታየ፣ ጅማቱ ተበጣጥሶ፣ ስጋው ተቆራርሶ፣ ደሙ ፈሶ እየተሰቃየ ስንት ሰዓት ቆይቷል? 3 ሰዓት ቆይቷል። በሰይፍ ቢሆን ቢያርዱት አንድ ጊዜ ወዲያው ያርዱታል። እሳቱ ውስጥም ቢሆን 3 ሰዓት እየተቃጠለ አይቆይም። ገደልም ቢወረውሩት ወዲያው ነው የሚሞተው። በድንጋይም ቢሆን ወዲያው 1-2 ድንጋይ ትላልቅ ድንጋይ እንዳሳረፉበት በአንድ ድንጋይ ሊሞት ይችላል። መስቀል ላይ ግን 3 ሰዓት ነው መከራ የተቀበለው እና አይሁዶችም ይሄን የመረጡበት ለምንድን ነው? መስቀሉን የመረጡበት ይሁዳ እንደሚያስይዝላቸው ይሁዳን ተስፋ አድርገው አይደለም፣ ስቃዩ እንዲጸና ብለው ነው። እና ስቃዩ እንዲጸና ስቅላትም የጀመሩት የጌታን ሞት የመከሩት አይሁዶች ይሁዳ ስላለ አይደለም። እነሱ እንይዘዋለን ብለው በሊቀ ካህናቱ ግቢ ተማከሩ ይላል። ጸሐፍቱ ሊቃነ ካህናቱ ረባናት ሆነው እዛ በሊቀ ካህናት ግቢ ተማከሩ። ክርስቶስን ንግደለው ብለው ተማከሩ ነው የሚለው። ስለዚህ ያን ጊዜ ይሁዳ አልነበረም። ይሁዳም የራሱን ምቀኝነት አሰበ፣ እነሱም የራሳቸውን ምቀኝነት አሰቡ። ምቀኛና ምቀኛ፣ ቀናተኛና ቀናተኛ ተገናኙ፣ አንድ ላይ ገደሉት እንጂ አይሁድም እሱን ተስፋ አድርገው አይደለም ጌታን ለመግደል ያሰቡት ማለት ነው። እና በበዓል እነሱ በበዓል ህዝቡ እንዳይታወቅ፣ ምክንያቱም እሱን ለማየት ስንሄድ የሚያስተምራቸው ህዝብ ይበጠብጡናል ስላሉ፣ ከዛ ይሁዳ ምንድነው ያገዛቸው? እነሱን ለመግደል አስበው ስለነበረ እኔ ቀስ ብዬ አሳያቸዋለሁ አስይዛቸዋለሁ ብሎ ስላላቸው፣ እንግዲያውስ አንተ ካለ ቀስ ብለህ ስለምታስይዘን ህዝቡ በሌለበት ሰዓት ስለምትሰጠን አሳልፈ ስለምትሰጠን በበዓልም ብንሰቅለው ችግር የለውም አሉ። ያው ሰው በሌለበት ሰዓት ለጸሎት ከሰው በተለየበት ሰዓት ይሁዳ በለመደበት ቦታ አምጥቶ ሰጣቸው፣ ያዛቸው ማለት ነው እንጂ ይሁዳ ሂዶ ቀስቅሷቸው ስቀሉት፣ ግደሉት ብሎ መክሯቸው አይደለም። እነሱ ናቸው አስቀድሞ የመከሩትና ከፈለገ አለማስያዝም ይሄዳል። ጌታም እኮ ብዙ ተአምራት አሳይቶታል። ለምን ይመለስ እንደሆነ የገንዘብ ፍቅርም ስለነበረበት የገንዘብ ያዥ አድርጎታል። የገንዘብ ፍቅሩ እንዲወጣበት ስለፈለገ ከሙዳይ ምጽዋትም እኮ ሲሰርቅ ለነዳያን እንዲመጸወት ያዝ ከተባለው ገንዘብ ላይ ይወስድ ነበር እኮ እየወሰደ ለሚስቱ ይሰጥ ነበር። እና ይሄን የሚያደርገው ያ የገንዘብ ፍቅሩ በዚያ ተመልሶለት የሚፈልገውን ገንዘብ አግኝቶ ከኃጢአት ይድን ይሆን እንደሆነ ብሎ ነበረ። ያው መመለስ አልፈለገም። የገንዘብ ፍቅር ከባድ ነው። እንዲሁ አሁን ቢሆን እኮ የገንዘብ ፍቅር እኮ በጣም ከባድ ነው። የገንዘብ ፍቅር ያለበት ሰው እኮ መዳን አይችልም። በጣም እኮ ከባድ እኮ ነው። በእርግጥ ንስሐ ከገባ ይድናል። ግን ንስሐ ለመግባት ያለውን እድሉ በጣም አብዛኛው ሰው ንስሐ የሚገባበት በሆነ ተአምር ወይ እግዚአብሔር ሲያስተምረው እግዚአብሔር ሲጠራው ነው እንጂ ቶሎ አስተምረው ራሱ ላይገባው ይችላል። ምክንያቱም ዮሐንስ አፈወርቅ እንዲህ ብሏል። ገንዘብን የሚወድ ሰው ይላል። ገንዘብን የሚወድ ሰው ምን ብሏል? ሰማይ ራሱ ደመና ዝናብ እንዲያዘንብ ሳይሆን የሚፈልገው ወርቅ እንዲያዘንብ ይፈልጋል ይላል። ምድርም ደግሞ ሳር እንድታበቅለት ሳይሆን የሚፈልገው ወርቅ እንድታበቅለት ይፈልጋል ይላል። እናም ገንዘብ የሚወድ ሰው ገንዘብ ከመውደዱ የተነሳ እናትና አባቱን ይጠላል ይላል። ለምን? ገንዘብ ስጠን ይሉኛል ብሎ። ገንዘብ የሚወድ ሰው ወንድሞቹን ይጠላል ይላል። ለምን? ገንዘቤን ይካፈሉኛል ብሎ። ገንዘብ የሚወድ ሰው ከጓደኞቹ ይሸሻል፣ ይደበቃል ይላል። ለምን? ገንዘብ ስጠን ይሉኛል ብሎ። ነዳያኖችን ደግሞ እንደ አራዊት ይጠላቸዋል፣ ይሸሻቸዋል፣ እንደሚባለው አራዊት ይሸሻቸዋል ይላል። ለምን? ስለ እግዚአብሔር ብለህ ገንዘብ ስጠን ይሉኛል ብሎ እና ከዚህ የተነሳ ድሆችንም ይለምኑኛል ብሎ ይጠላቸዋል። ከሱ በላይ ያለው ሀብታሞችንም ይጠላቸዋል። እንዴት ይበልጡኛል ብሎ በምቀኝነት እነሱን እስከሚያጠፋ ድረስ እየተናደደ ይኖራል። ባልንጀሮቹንም እየገፋ ይኖራል። ገንዘብን የሚወድ ሰው በጣም ለዚያ ነው ጌታችን ምን አለ? ባለጸጋ
መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል ማለት ነው። ግመል በአንድ መርፌ ቀዳዳ ማሳለፍ ቀላል ሆኖ አይደለም፣ ከባድ ነው። አንድ ሰው ደግሞ ከዛ ከገንዘብ ፍቅር ወጥቶ ንስሐ መግባት ማለት የዚያን ያህል ከባድ ነው ለማለት ነው። የዚያን ያህል መከራ አልፎ እንደመምጣት ነው። አንድ ሰው የገንዘብ ፍቅርን ሰብሮ ንስሐ መግባትና ወይም ደግሞ ስስቱን ሰብሮ የገንዘብ የሚያስወድደውን ሰይጣን ሰብሮ ወደ እግዚአብሔር መመለስ ማለት አንድ ግመል በትንሽ የመርፌ ቀዳዳ የመሳለፍ ያህል ክብደት አለ ወይም ደግሞ የዚያን ያህል አስቸጋሪ ነው ለማለት ነው። እና ከዚህ የተነሳ ቅዱስ ጳውሎስ ገንዘብ መውደድ አምልኮ ጣዖት ነው ብሏል። የጥንተ ሁሉ ከይ ይላል። የክፋት ሁሉ ምንጭ ናት፣ የክፋት ሁሉ መገኛ ናት ይላታል ገንዘብን መውደድ። ከዚህ የተነሳ በጣም ይሄ ከባድ ስለሆነ ነው። ከግድያ ያደርሳል፣ ከጥላቻ ያደርሳል። ገንዘብን መውደድ ከብዙ ነገር ኃጢአት ያደርሳል። ይሄ ሁሉ የዓለም ጦርነት በምን ይመስላል? በገንዘብ መውደድ እኮ ነው። በገንዘብ ምክንያት እኮ ነው የሁሉ የሚደረገው። ነገስታት የሚባሉት፣ ባለሀብቶች የሚባሉት፣ ህዝብና ህዝብ የሚባለው እኮ በገንዘብ ነው እኮ ገንዘብ በመውደድ ነው። እና ይህ ከኃጢአት እንዲወለድ ያደርጋል። ገንዘብ መውደድ ማለት በጣም ትልቅ ኃጢአት ስለሆነ የማንችለው ከባድ ኃጢአት ቢሆንብን ነው ጌታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና በገዳመ ቆሮንቶስ ድን የነሳልን ከዚህ የተነሳ ከባድ ኃጢአት ነው የሚባለው ከዚህ የተነሳ ነው ማለት ነው። እና ለዚህ የተነሳ የገንዘብ መውደዱ እንዲወጣለት ብሎ ገንዘብ እንዲይዝ አድርጎታል። ሲሰርቅም ዝም ብሎታል። ከበለጠ ኃጢአት ይድን እንደሆነ ብሎና ነፃ ፈቃድ የማስያዝም ያለ ማስያዝም ፈቃድ ነበረው። ትንቢት ተነግሮለት ነበረ የሚል ሰው አለ። ትንቢት ተነግሮለት ነበረ። ትንቢት ይነገራል። ትንቢት ማለት እኮ አንተ የምትሰራውን ወይም እኔ የምሰራውን አስቀድሞ አውቆ መናገር ነው እንጂ ያ ትንቢቱ ግዴታ እጄን እግረን አስሮ አይምሮን ጠምዝዞ ወደዛ ነገር አይወስደኝም። ትንቢት ወተነብዮ ይሳር ብሏል ቅዱስ ጳውሎስ። የማይሻረው ፍቅር ነው እንጂ ትንቢትም ቢሆን ይሻራል ይላል። ትንቢትም ቢሆን ይሻራል። ትንቢተ ኤርምያስ እንዲያውም ስለ አንድ ህዝብ፣ ስለ ሀገር፣ ስለ መንግስትም እነቅል አጠፋ ዘንድ ከተናገርኩ በኋላ ያ ህዝብ መንግስት ከክፉ ስራው ተመልሶ መልካም ስራ ቢያደርግ ይላል የተናገርኩትን ትቼ መልካም ስራ አደርግለታለሁ። ስለሱም እተክል አለማ ዘንድ ከተናገርኩ በኋላ ያ መልካም ላደርግለት የተናገርኩለት ህዝብና መንግስት ደግሞ ይላል ተመልሶ ኃጢአት ቢሰራ መልካም የተናገርኩለትን ትቼ ምን አደርግለታለሁ? ክፉ የተናገርኩበትን አደርግበታለሁ፣ ክፉ ነገር አመጣባታለሁ ብለዋል። ለምን? የስራው ውጤት ነው እግዚአብሔር የሚሰጠን። ወይፈድዮ ለሁሉ በከመ ምግባሩ፣ ለሁሉም እንደ ስራው ይከፍለዋል የምትለው ቃል ወሳኝ ነጥብ ናት ማለት ነው። ስለዚህ ይሁዳ የማስያዝም ያለ ማስያዝም መብት ነበረው። የተነገረው ትንቢት አይምሮውን አስክሮት ህሊናውን ጠምዝዞት እጁን እግሩን ስቦት ጎትቶት አይደለም ያሸጠው፣ በራሱ ነፃ ፈቃድ ነው የተናገረው ትንቢት። ይሁዳ የሚሆነውን ህይወት አስቀድሞ አይቶ ዝም ብሎ ተናገረ እንጂ መተውም ይችላል። እና ስለዚህ ይሄን ይመስላል ማለት ነው ትንቢት። በእኛ ላይ ትንቢት ማለት የተነገረውን አስቀድሞ ማወቅ ነው እንጂ እግዚአብሔር ከሚያውቀው ባህሪው ለሚወዳቸው ወደፊት የሚሆነውን ይገልጽላቸዋል። ለሚወዳቸው ወደፊት የሚሆነውን ይገለጸላቸው ማለት ምን ማለት ነው? ያ እነሱ የተገለጻላቸው ቅዱሳኖች ከእግዚአብሔር ምስጢር ስለተካፈሉ በእኛ ህይወት ላይ ግን እያዘዙን እየጨቆኑን ነው ማለት። ይሄ ማለት እኮ ምን ማለት ነው? ነቢያት ናቸው ኃጢአት የሚያሰሩን ልንል እኮ ነው። መምህራን ናቸው ኃጢአት የሚያሰሩን ወደ ማለት ይወስዳል እኮ። እነሱ ባይናገሩ ኑሮ እኛ ኃጢአት ማንሰራ ከሆነ እነሱ ባይናገሩ ኑሮ እኛ መልካም ስራ ምንሰራ ከሆነ እነሱ ናቸው ኃጢአት የሚያሰሩን እንደማለት እኮ ነው። ያ ቅድም እንዳየነው ነው። እግዚአብሔር ከሚያውቀው እውቀት ለሚወዱት ትንሽ ምስጢር ይገልጽላቸዋል የሚችሉትን ያህል። እነሱ ደግሞ ያወቁትን እውቀት ለእኛ በምንችለው በመጠኑ ትንሽ ይነግሩናል። እነሱ ተናገሩ ማለት ግን እኛ ጽድቅም ኃጢአትም መስራት አንችልም ማለት አይደለም። ነፃ ፈቃድን ማንም አይሽርም። ትንቢት ማለት አስቀድሞ ከእግዚአብሔር የተገለጸላቸው ሰዎች የሚመጣውን ዘመን ማወቅ ነው እንጂ በዛ ዘመን የነበሩ ሰዎች የበፊቱ አባቶች ስላወቁት ዘመኑን አስቀድመው ስላዩት በእነሱ ዕጣ ፈንታ የተወሰነ ነው ማለት አይደለም። ሙስሊም ሆኖ ይወለዳል፣ ፕሮቴስታንት ሌላ ከኦርቶዶክሶች ይወለዳል። የነዛ የልጆቹ ነፃ ፈቃድስ እንዴት ነው? ከአባታቸው ስለወረሱት ያው ሰዎች የራሱን እምነት የሚያምነውን ያበረታታል ጊዜ ማለት ነው። ከኦርቶዶክስም አንጻር ብንመጣ አብዛኛው ሰው ከቤተሰቡ ስለተቀበለው ነው እናስብም እንችላለን። በራሱ አውቆ ተምሮት አይደለም ኦርቶዶክስ ተዋህዶ ሃይማኖቱን የሚልና
እነዛ ሙስሊሞች ከሙስሊም አባትና እናት ስለተወለዱ ሙስሊም እነታቸውን የመቀየራቸው ቻንስ ሬር ነው። ከዛኛው አንጻር ስናይ ማለት ነው። የእነዚህ ነጻ ፈቃድ አባትና በእናታቸው ተወስኗል። ትምህርት ነው። አሁን ይሄ ትምህርት ነው። ትምህርት እንግዲህ ግዴታ መምህር ቆሞ የሚያስተምረው ትምህርት አይደለም ብቻ አይደለም። በባህል የምትማረው አለ፣ ከእናት ጋር አባት የምትወስደው ትምህርት አለ። ለዚያ ነው ሐዋርያትን እንዲያስተምሩ ያደረጋቸው። የሰው ልጅ ምንም ነገር የሚመርጠው ሲያውቅ ነው። ትክክለኛውን የሚመርጠው ምን ሲያደርግ ነው? ሲያውቅ ነው። ለዚያ ነው ሐዋርያት እኮ የተላኩት እነዚህ አሕዛቦች ከእናትና አባታቸው በዘር በተዋረድ በዘር ሐረግ የአምልኮ ጣዖት የነበራቸው አሕዛብን ነው አስተምሩ ብሎ የላከው እና ምንድነው? ትምህርት ነው። ትክክለኛውን ትምህርት ሲይዝ ሰው ትክክለኛውን ውሳኔ ይወስናል። የተሳሳተ እውቀት ወይም ደግሞ የተሳሳተ ትምህርት ካለ ደግሞ አንድ ሰው የተሳሳተ እምነት እንዲኖረው ያደርጋል፣ የተሳሳተ ውሳኔ እንዲወስን ያደርጋል። እና እንደዚያ እንዲሆን ያደረጋቸው 4-5 ትውልድ ያክል ወይም ደግሞ 2-3 ትውልድ ያክል የአሕዛብ ዘር ሐረግ ያላቸው ሰዎች ሊኖሩ ይችላሉ። እነዚህ መዳን የሚችሉት ትክክለኛውን ትምህርት ሲያስተምሩ ነው። ከኛም እኮ ወጥተው የሚሄዱ አሉ። ለምን? ትክክለኛው ትምህርት ካለመማራቸው የተነሳ እና በእናት አባታቸው የሚወስዱ ከእናትና አባታቸው የሰሙት ስለ እስልምና ትክክል እንደሆነ ወይም ስለ ፕሮቴስታንት እሱ ትክክል እንደሆነ ስለ ሌሎችም ሃይማኖቶች እሱ የክህደት ሃይማኖቶች ማለት ነው ትክክል እንደሆነ ነው እየተማሩ ያደጉት። ያንን ግን ማውጣት የሚቻለው በምንድን ነው? በትምህርት ነው። ትምህርት ለሁሉም ነገር መሰረት ነው። ትምህርት እውቀት። ለዚያ ነው ጥበብ ትሄይስም ኩሉ መዛግብት ያለ ምድር። በምድር ካሉት ሀብቶች ወይም ደግሞ መዛግብቶች ወይም ብልጽግናዎች ሁሉ ጥበብ ትበልጣለች ይላል። ጥበብ የተባለች ወንጌል ናት፣ ቃለ እግዚአብሔር ነው። እሱ ለምን? ትምህርት ማለት እውነት ነው፣ ወሳኝ ነገር ነው። ለዚያ ነው ለሐዋርያት መጀመሪያ እንዲያስተምሩ ያዘዛቸው። ጌታም እንደመጣ መጀመሪያ ጥምቀትን አይደለም የጀመረው፣ መጀመሪያ ቁርባንን አይደለም የሰጠው፣ መጀመሪያ እንደመጣ ወይም ሹመትን አይደለም የሰጠው። መጀመሪያ ምንድነው? እንደመጣ የጀመረው ምንድነው? ትምህርት ነው ማለት ነው። እና ትምህርት ነው። እነዚህ ሰዎች እንደዚህ ብለው የሚያስቡት በምንድን ነው? ከህፃንነታቸው ጀምረው በተለያየ ባህል፣ በተለያየ ነገር፣ በትምህርትም ደረጃ፣ በባህልም ደረጃ፣ በስርዓትም በሁሉም ነገር እያዩ ያደጉት ምንድን ነው? የተሳሳተውን ሃይማኖት ትክክለኛ እንደሆነ አድርገው ነው ሲናገሩ። ስለዚህ ወንጌልን ሲሰሙ ደግሞ ትተውት ይመጣሉ ማለት ነው። እና ነፃ ፈቃዳቸውን እንዲወስዱ ያንን ነገር የተሳሳተውን እንዲመርጡና እንዲወስኑ ያደረጋቸው የተሳሳተ ትምህርት በመያዛቸው ምክንያት ነው፣ በመውረሳቸው ምክንያት ነው። ያንን የተሳሳተውን ትምህርት ከማንም ውሰደው፣ ከመምህርም ውሰደው፣ ከተሳሳተ የክህደት መጽሐፍም ውሰደው፣ ከእናትና አባትም ውሰደው፣ ትምህርት ያ የተሳሳተው ትምህርት ወደ ውስጥ ከገባ ምን ይሆናል? የተሳሳተ ውሳኔና ምርጫ እንድትመርጥ ያደርጋል። እና ትምህርት ነው ይሄን የሚያደርገው፣ ከትምህርት እጥረት ነው። ስለዚህ የመዳንና አለመዳን ጉዳይ እንዴት ነው የሚለው ነገር የማዳንና አለመዳን እሱ አይደለም የኛ ድርሻ። የኛ ድርሻ ምንድን ነው? ጌታችን ኢየሱስ ክርስቶስ ያመነ የተጠመቀ ምን ይላል? ይድናል። ያላመቀ ያልተጠመቀ ምን ይላል? ይፈረድበታል ብሏል አይደል? ስለዚህ ሰው ሁሉ እንዲድን ምን በሉ? አስተምሩ ነው። የኛ ድርሻ ይሄ ነው፣ አስተምሩ ነው። አንድ ሰው በሃይማኖት ያለም ሰው ቢሆን ይሄኛው መንግስተ ሰማያት ይገባል፣ ይሄኛው ገነት ይገባል ብሎ መወሰን የሚችሉ ፍጡር የለም። በክርስትና ውስጥ ሆኖ ግን ማለት ነው። ከሃይማኖት ውጭ የሆኑ ሰዎች ግን እንደማይድኑ እግዚአብሔር ነግሮናል። ከሃይማኖት ውጭ የሆኑ ሰዎች ምን እንደማይድኑ እግዚአብሔር ነግሮናል። ከዚህ የተነሳ ምን አለ? አስተምሩ ብሎ አዞናል። ስለዚህ ለቤተ ክርስቲያን ማስተማር ትልቅ ኃላፊነቷ ነው። ማስተማር ያላመነውን ማሳመን ትልቅ ኃላፊነቷ ነው። ለምንድን ነው ትልቅ ኃላፊነቷ? አሁን ለምሳሌ እና አባታችን ተክለ ሃይማኖት አሕዛብን ሲያስተምረው እንዴት አድርገው ነው? ስንት አሕዛብ አንድን ንጉሥ ለማሳመን 12 ዓመት ተሰቃይቷል። 12 ዓመት ታስሯል፣ ገደል ተወርውሯል፣ ተገርፏል፣ እሳት ውስጥ ገብቷል። በጦር ሊወጋ ብሎ ሰው ተክለ ሃይማኖት ገባሬ ታምር ስለሆነ ጦሩ እጁ ላይ እንዲጠቀለል እያደረገ ሽባ እንዲሆን እያደረገ ጭንቅላቱ እንዲናወዝ እያደረገ አጋንንቶቹን ሁሉ እየጨበጠ ይሄ ነው ኃጢአት የሚያሰራቸው ሰይጣን ይሄን ይመስላል እያለ ለሕዝቡ እያሳየ ስንት ሺህ ዓመት የሞቱትን በእነ አቡነ ሰላማ ጊዜ የሞቱትን ነፍሳት እያነሳ ይኸው እያለ ብዙ መከራ ተቀብሎን ሕዝቡን ያሳመነ የሞቱትን ሰዎች የት ነበራችሁ ይላቸዋል። ሲኦል ነበርን። ለምን ሲኦል ገባችሁ? የምታመልኩት አምላክ ለምን አላዳናችሁም ይላቸው ነበር ይላል። ከዛ የምናመልከው አምላክ አይደለም እኛን ሊያድነን ለራሱ ከሞት አላዳነ። እሱ ራሱ ከኛ ጋር እዛ ሲኦል ውስጥ ሲሰቃይ ነበር። አምላክ